ጋይስ ሲጋራ እንግዛ። ታውቃላችሁ መቼም እኔ ካላጨስኩ የጠጣው አይመስለኝም። ታዲያ ሴቶች ምን እንጠብቃለን? እንግዛ። በታች እንደውም ደብላ ይቻላል። ምን ነው ሀኒ? ዝም ብሎ ቁርጠት ነገር ነው፣ ይተውኛል። ምንድነው ሴቶች አይገባም እንዴ? አረ እንገባለን። ሴቶች ገዝቻለሁ እንግባ። Radio make me dance, Starboy make me dance, Radio make me dance. I got a lot of songs she sings so, I make her meet tableau. Now my song she dey sing so. አላየሽማ ስትወጪ? በፍጹም የት ሄዳል እሱ? አትጨነቂ፣ የሆነ ፋራ ነገር ነው። ነገ አገኘዋለሁ። ስትመችኝ እኮ Valentina she the way, she call me. Everything I want she give me. She tell me every day she wanna see me. ምንድነው አንቺ? አረ ኒንጃ እኔም አላቅም። ሽንትሽን እንኳን አትቆጣጠሪኝ። በዘርቤ ምንድነው? ምን ተፈጥሮ ነው? አላቅም ግን እያመመኝ ነው። ሆስፒታል መሄድ አለብኝ። ህመሙ ሲሰማሽ ለምን ወደ ሆስፒታል አልመጣሽም? ዶክተር ቀለል ያለ ውጋት ነበር አልፎ አልፎ የሚሰማኝ። እኔም ብርድ እየመሰለኝ አልፎ ነበር። አሁን ግን ሽንቴ ሲያመልጠኝ ነው ደግጬ የመጣሁት። በጣም አዝናለሁ። ከረፈደ ነው የመጣሽው። ምንድነው ዶክተር ንገረኝ። ውጤትሽ እንደሚያሳየው ሄፓታይተስ ቢ በተለምዶ ጉበት የምንለውና የማህፀን ካንሰር ያሳይ። ይህ በሽታ የሚመጣው ከተለያዩ ወንዶች ጋር በሚደረግ የግብረ ስጋ ግንኙነትና በተለያዩ ሱሶች ምክንያት ነው። የደወሉላቸው ደንበኛ አይነሱም። ሁሉም ጓደኞችሽ አነሱ። ግድ የለም ለሜላ ደውልላት፣ እሷ ታነሳልሃለች። እሺ ግን የመጨረሻ ነው ይሄ። አነሳችሁ። ምን ነው ጠፋችሁ? አሞኛል እኮ። ወይኔ ጓደኛዬ ሰማሁ እኮ። እንመጣለን። ሰሞኑን ስራ ስለበዛብኝ ነው። ደውልልሻለሁ። እሺ በቃ። ደሞ በሽታዋን ልታጋባብን ነው እንዴ? አሁን ከረፈደን ቢሆን የገባሽ ይመስለኛል። ገና የጊዜ ሳይመጣ ነው ብዙ የመከርንሽ፣ ግን ልትሰሚን ፈቃደኛ አልነበርሽም። በመጨረሻ ማን ጋር ነው ተመልሰሽ የመጣሽው? ቤተሰቦችሽ ጋር። ሁልጊዜ የምናደድበትን ነገር ልንገርሽ። እስከ መቼ ነው ስንታመምና ሲጎልብን ቤተሰብን መሸሽ ጋር የምናደርገው?